ሰላም ለእናንተ ይሁን። ይሄንን ሚዲያ የምትከታተሉ ሁላችሁም ከዚህ ቀደም ለ24 ሰዓት ባለማቋረጥ የሚጸለይበትን የጸሎት ማዕከል ግንባታ አብረን እንገንባ ብዬ ጥሪ ባቀረብኩላችሁ ጊዜ ጥሬን ሰምታችሁ በጎ ምላሻችሁን ለሰጣችሁኝ ይህ ለ24 ሰዓት ባለማቋረጥ የሚጸለይበትን የጸሎት ማዕከል ግንባታ እንዲገነባ አሻራችሁን ያሳረፋችሁ ገንዘባችሁን በመላክ ይህ ሥራ እንዲሰራ ያደረጋችሁ ሁላችሁ እግዚአብሔር አምላክ ይባርካችሁ፣ ደጃችሁ ይከፈት፣ እግዚአብሔር ሞገስን ይጨምርላችሁ። እንግዲህ እንደምታዩት ሥራው እጅግ ታላቅ ሰፊ ሥራ ነው። አሁን ከጀርባዬ እየተመለከታችሁት ያለው ወደዚህ ስፍራ በርከት ብለው በዛ ብለው ለመጸለይ ለሚመጡ ሰዎች እየተሰራ ያለ ሰፋ ያለ የጸሎት አዳራሽ ነው። እግዚአብሔር አምላክ ረድቶን ይህ የጸሎት አዳራሽ ቶፕ ቪም ላይ ደርሷል። ከዚህ በኋላ የምንሰራቸው ስራዎች የአዳራሹ የብሎኬት ስራ እንዲሁም ደግሞ የሁሉም የማደሪያ ክፍሎች የብሎኬቶች ስራ ይጠበቅብናል። ስለዚህ ለነዚህ ስራዎች ደግሞ 10,000 ብሎኬቶች ያስፈልጉናል። እንዲሁም አሸዋና ሲሚንቶ ያስፈልገናል። ይህንን መልእክት በዓለም ዙሪያ ሆናችሁ የምትከታተሉን የጌታ ቤተሰቦች እንዲሁም ወዳጆቼ የጌታን ቤት በመስራት ልባችሁ የሚያርፍ ሁላችሁም ዛሬ አንድ ጥሪ አስተላልፍላችኋለሁ። በዚህ ሐምሌ ወር እነዚህ ስራዎች በፍጥነት እንሰራ ዘንድ ይህ የጀመርነው የጸሎት ማዕከል ግንባታ ስራው ይቀጥል ዘንድ የእናንተ አብሮነት ያስፈልገናል። ስለዚህ በዚህ ስራ ላይ ቀኝ እጄን እዘረጋለሁ፣ አብሬያችሁ ይህንን የእግዚአብሔርን ቤት እሰራለሁ የምትሉ ስክሪኑ ላይ በምታገኙት አካውንት ገቢ በማድረግ አብራችሁን እንድሰሩ በጌታ ፍቅር እጠይቃችኋለሁ። በዚህ ሐምሌ ወር ይህንን ስራ መስራት ይጠበቅብናልና አብራችሁን ስሩ። ይህንን የጸሎት ማዕከል በመገንባት በመስራት በማስቀጠል አብራችሁን እንድትሆኑ እጠይቃችኋለሁ። ደግሞ ይህንን ጥሬን ሰምታችሁ በጎ ምላሻችሁን ስለምሰጡኝ አመሰግናለሁ። እወዳችኋለሁ። ጸጋ ከእናንተ ጋር ይሁን። ይሄ መልእክት የደረሳችሁ ሁላችሁም ሌሎችም ይህንን የእግዚአብሔር ቤት አብረውን ይሰሩ ዘንድ መልእክቴን ሼር በማድረግ አድርሱ። ተባረኩ። ጸጋ ከእናንተ ጋር ይሁን። ይህ የጸሎት ማዕከል ተገንብቶ ሲጠናቀቅ ለ24 ሰዓት ባለማቋረጥ ስለ ትውልድ የሚጸለይበት ማንም ሰው ከየትም ምድር መጥቶ የእግዚአብሔርን ፊት የሚፈልግበት ስፍራ ነው።